ይህ ልጅ አባቱ አንድ ነገር ሲጠይቀው ወይም ሲያዘው ወዲያው ይሰማል። መቆጣት መጮህ የለም። ነገር ግን እናቱ ስታዘው በአንድ ጆሮ ገብቶ በሌላው ይወጣል። እስክትጮህ ትዕግስት እስክታጣና በብስጭት እስክታለቅስ ድረስ ትኩረት አይሰጣትም። እስኪ አባትየው የሚያደርገውን ትክክለኛ ነገርና እናትየው የምታጠፋውን እንመልከት። ከጠዋቱ 12 ከ30 ደህና አደርክ የኔ ጣፋጭ፣ የመነሻ ጊዜ ነው። ልብስን መልበስ፣ ቦርሳን መያዝ፣ ቁርስን መብላት፣ ለቤት ስራ የታዘዝከውን ሳጥን መያዝ አለብህ። ወደ ትምህርት ቤት እንሄዳለን። እሺ ማዬ። 12 ከ40 የኔ ማር፣ አሁኑኑ ተነሳ፣ ይረፍድብሃል። 12 ከ50 ኦሆ፣ አሁንም አልጋ ላይ ነህ። እንድትነሳ ከጠየቁ 20 ደቂቃ ሆነዋል። አሁን በቁም ነገር ነው የምነግርህ። 1 ሰዓት። በጣም ረፍዷል። ቁርስ እየቀዘቀዘ ነው። አሁንም ሳጥኑን አልያዝክም አይደለ? በ20 ደቂቃ ውስጥ መውጣት አለብን። እናት 1 ሰዓት ከሩብ ተመልሳ ትመጣለች። 1 ሰዓት ከ20 ልክ 1 ሰዓት ከ25 ሲል ትመጣና ቆይ ግን ለምንድን ነው መስማት የማትችለው? ልጁ እንደ ስፕሪንግ ዘሎ ከአልጋው ላይ ይወርዳል። እናት እየጮኸችና እየባሰባት ልብሱን ታለብሰዋለች፣ መኪና ውስጥ ትከተዋለች፣ ሳጥኑና ቦርሳውን ትወረውርለታለች። ቁርሱን በፓኬት ሰጥታ ትምህርት ቤት ከመድረሳችን በፊት በልተጨርስ ትለዋለች። ከዛም በብስጭት መኪናውን ትነዳለች። ምንም እንኳን ፍቅር ብትሰጠውም ልጇ ግን አይሰማትም፣ ችላ ይላታል። ልጁ በኋለኛው ወንበር ላይ ሄዶ ይቀመጣል። እስቲ አሁን ደግሞ ወደ ኋላ ተመልሰን አባትየው እንዴት እንደሚያዘው እንይ። አባትየው 12 ከ30 ላይ አይመጣም፣ በ12 ከ40 ወይም በ12 ከ50 አይመጣም። ልክ 1 ሰዓት ሲሆን ይመጣና ደህና አደርክ ጓደኛዬ፣ አሁን መነሻ ጊዜ ነው። ልብስን ልበስ፣ ቁርስን መብላት፣ ሳጥንን መያዝ አለብህ። ወደ ትምህርት ቤት እንሄዳለን። 20 ደቂቃ አለ። እሺ አባዬ። 1 ሰዓት ከ05 ምንም አይፈጠርም። 1 ሰዓት ከ10 አሁንም ምንም አይፈጠርም። ልክ 1 ከሩብ ሲል አባትየው ይገባና ልጄ አሁንም ተኝተሃል። 10 ደቂቃ ብቻ ነው የቀረ። ቁርስ ሳትበላና ሳትዘጋጅ ነው ወደ ትምህርት ቤት የምትሄደው። ፍጠን። እሺ አባዬ። 1 ሰዓት ከ20 ልክ 1 ሰዓት ከ25 ሲል አባትየው እንደገና ይገባና ነግሬህ ነበር። ልጁን ተሸክሞ አንስቶ ወደ መኪናው መውሰድ ይጀምራል። ቆይ አባዬ፣ ቆይ ልልበስ፣ ቦርሴስ፣ ሳጥኔስ፣ ለቁርስ የሚሆን ብስኩት ሊያዝ። አባዬ ቆይ። አዝናለሁ ልጄ፣ ጊዜ አልቋል። መኪና ውስጥ ይከተውና በሩን ዘግቶ ሞተሩን አስነስቶ ይሄዳል። ልጁ መኪና ውስጥ እየጮህና እያለቀሰ ይረብሻል። በጣም ርቦኛል፣ ይስቁብኛል። እስኪ በቢጃማ ነኝ፣ ያለ ሳጥኔና ያለ ቦርሴ አያስገቡኝም። አባት እንደ ትራፊክ መብራት ነው። አንድ ጊዜ ይጠይቃል፣ አንድ ጊዜ ያስታውሳል፣ ከዚያም እርምጃ ይወስዳል። እናት ግን ለሱ በቢጫ ላይ እንደቆመ መብራት ናት። ደጋግማ ትጠይቃለች፣ ትበሳጫለች፣ ትጮኻለች፣ በኋላ ትጸጸታለች። ነገር ግን ለመከበር መጮህ አያስፈልግም። ከሁሉ የተሻለው መንገድ ግልጽ የሆነ ልጆች ሕግን ሲጥሱ ምን እንደሚከተላቸው ማሳየት ነው።